ውድ ተመልካቾች እስቲ አስቡት፣ አንድ ስለታም ምላጭ፣ ቀዝቃዛ፣ ምህረት የለሽ። ይህ ምላጭ የተሰራው ለመቁረጥ ነው፣ የተሰራው ደም ለማፍሰስ ነው። ለሺህ ዘመናት የአይሁድ ሕፃናት በዚህ ምላጭ ስር አልፈዋል። የኦሪት ሕግ ቁረጥ ይላል፣ ምላጩም እሺ ብሎ ይታዘዛል። ቦታው በይሁዳ ምድር ያለች አንዲት ጠባብ ቤት ናት። አንድ ልምድ ያለው ገራዥ የ8 ቀን ሕፃንን ለመግረስ ተዘጋጅቷል። ለእርሱ ይህ ሌላ ተራ ቀን ነው፣ ሌላ ተራ ሥራ። እጆቹ አይንቀጠቀጡም፣ ልቡ አይፈራም። ምክንያቱም በፊቱ የተኛው ደካማ የሰው ልጅ የሥጋ ፍጡር እንደሆነ እርግጠኛ ነውና። ነገር ግን ይህ ባለሙያ አንድ የሚያውቀው አንድም ሌላ የማያውቀው አስደንጋጭ እውነት አለ። የሚያውቀው በፊቱ ያለው ሕፃን ከማርያም የተወለደ መሆኑን ነው። ያላወቀው ግን ይህ ሕፃን ከድንግሊቱ በድንግልና የተወለደ፣ ይህ ሕፃን ዘመናት ሳይቆጠሩ የነበረ፣ ዓለማትን ከነነዋሪዎቻቸው የፈጠረ፣ እሳትና ብረትንም ያስገኘ የዓለማት ጌታ መሆኑን ነው። አሁን አንድ የማይታመን ክስተት ይፈጠራል። ፍጡር ፈጣሪውን ሊነካ ነው። ብረት እሳትን ሊቆርጥ ነው። የሰው እጅ ኪሩቤልና ሱራፌል በፍርሃት የሚርዱለትን መለኮታዊ አካል ሊዳስስ ተዘርግቷል። ጥያቄው ግን ይህ ነው፣ ዓለምን በእጁ የያዘው አምላክ እንዴት በሰው እጅ ሊያዝ ይችላል? ሕግ ሰጪው ጌታ እንዴት ከሕጉ ስር ይሆናል? እናም ከሁሉም በላይ ያ ስለታም ምላጭ የሕይወትን ጌታ ሲነካው ምን ይፈጠር ይሆን? ይቆርጠዋል ወይንስ ይንበረከካል? ዛሬ ወደ ቤተ ግዝረት እንገባለን። ዛሬ በታሪክ ታይቶ የማይታወቅ ብረትን ያቀለጠ የሰው ልጅን ታሪክ የለወጠ አንድ ታላቅ ተአምር አብረን እንመረምራለን። ይህ የግዝረተ ክርስቶስ አስደናቂ ታሪክ ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከምስራቅ በኩል የጥር ፀሐይ ገና ብቅ እያለች ነው። ቀኑ ጥር 6 ነበር። በይሁዳ ምድር በዚያች በትንሿ ቤት ውስጥ ያለው አየር ግን እንደ ወትሮ አልነበረም። የንጋቱ የወፍ ዜማ፣ የንፋሱ ሽውታ፣ ሁሉም ነገር አንድ ታላቅ እንግዳ ክስተትን የሚጠባበቁ ይመስል ጸጥታ ሰፍኖባቸዋል። ዓለም በመደበኛው ሩጫዋ ውስጥ ትኳትናለች። እዚህ ግን የዘመናት ታሪክ ሊቀየር አፍታዎች ቀርተውታል። በቤቱ መሃል እመቤታችን ቅድስት ድንግል ማርያም ተቀምጣለች። በክንዶቿ መካከል የዓለማትን ጌታ ታቅፋለች። እስቲ ለአንድ አፍታ በዓይነ ሕሊናችሁ ተመልከቱት። እጆቿ የሕፃኑን ለስላሳ አካል ዳሰዋል። ልቧ ግን የሰማያት ዙፋኑን እያሰላሰለ ነው። ይህ በእቅፎ ያለው ሕፃን ገና ከሳምንት በፊት መላእክት ስብሐት ለእግዚአብሔር በሰማያት እያሉ የዘመሩለት፣ እረኞች የሰገዱለት፣ የድንግልናዋ ማኅተም ሳይፈርስ የተወለደው ቅዱስ አምላክ ነው። ዛሬ በስምንተኛው ቀን እንደ አባቶቹ ሥርዓት እንደ ኦሪትም ሕግ ሊፈጸምለት የሚገባው ቀን ነው። የድንግል ማርያም የውስጥ ስሜት ይናወጥ ነበር። እናት ናትና ምንም እንኳን የወለደችው የሕግ ባለቤት የሆነውን አምላክ እንደሆነ ብታውቅም የዛሬው ቀን ግን የሕግ ተገዢ አድርጎ አቅርቧታል። በልቧ ውስጥ የሚመላለሰው ጥያቄ ከባድ ነው። ፍጥረታትን በእጁ የያዘ እንዴት በሰው እጅ ይያዛል? ደም ሰጥቶ የፈጠረ ጌታ እንዴት ከእርሱ ደም ይፈሳል ብላ ታስባለች። ዓይኖቿን ወደ ሕፃኑ መለሰች። ሕፃኑ ጌታ በእናቱ እቅፍ ውስጥ ሆኖ በእርጋታ ይተነፍሳል። የእስትንፋሱ ድምፅ ለድንግሊቱ ማርያም እንደ ጣፋጭ ዜማ ነው። ዓለምን በቃሉ ያቆመ ጌታ አሁን በሕፃን አቅም ይንቀሳቀሳል። የድንግል ማርያም የልብ ምት ፍጥነት ጨምሯል። ምክንያቱም ይህንን የሰላም እስትንፋስ ሊረብሽ፣ ያንን ንጹሕ አካል ሊነካ የሚመጣው ገራዥ የሚገባበት ሰዓት ደርሷልና። በቤቱ ጥግ አረጋዊው ዮሴፍ ቆሟል። እንደተለመደው ዝምተኛ ነው። ዓይኖቹ ግን ብዙ ይናገራሉ። ዮሴፍ የኦሪትን ሕግ ጠንቅቆ የሚያውቅ ለሥርዓቱም የሚገዛ ጻድቅ ሰው ነው።
እጁን በትራሱ ላይ ደግፎ በጽኑ አርምሞ ሁኔታውን ይከታተላል። እርሱ ምስጢሩን ያውቃል። ይህ ሕፃን ከተራው ዘር እንዳልተገኘ በመንፈስ ቅዱስ ግብር እንደተጸነሰ አውቋል። ሆኖም ግን ለውጫዊው ዓለም አባት ሆኖ የመቅረብ ኃላፊነት አለበትና እንደ ማንኛውም አይሁዳዊ አባት ለልጁ ግዝረት ተጨንቆ የሚጠባበቅ ይመስላል። ዮሴፍ በጸጥታ ወደ ደጃፉ ይመለከታል። የሰው እርምጃ ድምፅ ይሰማል። ኮቴው እየቀረበ ነው። የባለሙያው እርምጃ ነው። ዮሴፍ የአብርሃምን ቃል ኪዳን ለማክበር የሙሴንም ሕግ ለመፈጸም የተዘጋጀ ታማኝ አገልጋይ ነው። ነገር ግን በውስጡ አንድ ፍርሃት አለ። ይህ ሕፃን ተራ ሕፃን አይደለም። ዮሴፍ በልቡ ጌታ ሆይ አንተ ራስህ የሠራኸውን ሕግ ልትፈጽም ወደዚህ ምድር ወረድክ። ዛሬ ግን ፍጥረትህ የሆነው የሰው እጅ አንተን ሊነካ ደፍሯል እያለ ይጸልያል። በክፍሉ ውስጥ ያለው ጸጥታ በድንገት በሩ ሲንኳኳ ተሰበረ። የድንግል ማርያም እጆች ሕፃኑን አጥብቀው ያዙ። የመጣው ሰው በእጁ ስለተያዘው ባለሙያ ነበር። እንደ ተራ ቀን እንደ ተራ ሥርዓት ሊፈጽም የገባው ይህ ሰው ከጥቂት ደቂቃዎች በኋላ በሕይወት ዘመኑ ሁሉ አይቶትም ሆነ ሰምቶት የማያውቀውን ተአምር ሊመለከት እንደሆነ አላወቀም ነበር። አየሩ የብረትና የፍርሃት ሽታን ያዘለ ነው። እናትና ጠባቂ፣ ፈጣሪና ፍጡር፣ ሕግና ጸጋ በአንድ ጠባብ ክፍል ውስጥ ተፋጠጡ። የስምንተኛው ቀን ፀሐይ መስኮቱን አልፋ በሕፃኑ ላይ አረፈች። ሁሉም ነገር ተዘጋጅቷል። ዓለምን የሚቀይረው ምላጩን የሚያቀልጠው ያ ድንቅ ሰዓት ደረሰ። ገራዡ ወደፊት ተራመደ። እርምጃው በራስ መተማመን የተሞላ ነው። በዘመኑ ሁሉ በሺዎች የሚቆጠሩ የይሁዳ ሕፃናትን ገርዟል። ለእርሱ ይህ ተግባር ልማድ ነው፣ ተራ የዕለት ተዕለት ሥራ። ከቆዳ ቦርሳው ውስጥ ስለት ያለውን የብረት ምላጭ አወጣ። ምላጩ በጠዋቱ የፀሐይ ብርሃን ሲነካው ብልጭ አለ። ያ ብልጭታ በድንግል ማርያም ዓይኖች ላይ ፍርሃትን፣ በአረጋዊ ዮሴፍ ልብ ላይ ደግሞ ክብርን ፈጠረ። ገራዡ እጆቹን ዘርግቶ ሕፃኑን ለመቀበል ምልክት ሰጠ። ድንግሊቱ በእናትነት ስስትና በፍጡር ታዛዥነት የዓለሙን መድኃኒት ወደ ባለሙያው እጆች አስጠጋች። ገራዡ ሕፃኑን ተቀበለ። የሕፃኑ አካል ለስላሳ፣ ንጹሕና ምንም እንከን የሌለበት ነበር። ባለሙያው ሕፃኑን በተገቢው ሁኔታ አስተካክሎ ያዘ። ያንን ስለታም ብረት በጣቶቹ መሃል አጥብቆ ጨበጠ። አየሩ እስኪቀየር ድረስ ጸጥታ ሆነ። ሁሉም ነገር ለክንዋኔው ተዘጋጀ። ብረቱ ወደ ሕፃኑ አካል ሊወርድ አየር ላይ ተሰቀለ። ነገር ግን በዚያች ቅጽበት ዓለምን የሚያናውጥ ድምፅ ተሰማ። የጎልማሳ ድምፅ አይደለም፣ ነገር ግን የሥልጣን ድምፅ ነው። የ8 ቀን ሕፃን በእናቱ ወተት የከረመው አንደበት ተከፈተ። የዘመናት ጸጥታ ተሰበረ። ሕፃኑ ኢየሱስ ዓይኖቹን ወደ ገራዡ አቅንቶ እንዲህ አለ፣ አንተ ሰው ሆይ ምን ልታደርግ ትወዳለህ? ደሜ ዛሬ ይፈስ ዘንድ አይገባውም አለው። ገራዡ በድንጋጤ እጁ አየር ላይ ቀረ። የሰማውን ማመን አቃተው። ዙሪያውን ገልመጥ አድርጎ ተመለከተ። ማን ነው የተናገረው የሚል ይመስላል አደነጋገጡ። ዳግመኛም ያ ሰማያዊ ድምፅ ቀጠለ። ሕፃኑ በምስጢር ቃል እንዲህ አለው፣ ይህ ደም ለአዳም ቤዛ የሚሆነው ዛሬ አይደለም። ደሜ የሚፈሰው በዕለተ ዓርብ በቀራንዮ አደባባይ በመስቀል ላይ ነው። ያን ጊዜ የጎኔን ውሃና ደም አፈሳለሁ እንጂ ዛሬ በብረት ምላጭ የሚፈስ ደም የለኝም አለው። ባለሙያው ሰውነቱ ተንቀጠቀጠ። ላብ በግንባሩ ላይ ተጠራቀመ። ይሄ ነገር ቅዠት ነው ወይስ እውነት ብሎ አሰበ። ሆኖም የሕጉ አክባሪ ነውና በፍርሃት ውስጥ ሆኖ እጁን ወደ ሕፃኑ አካል ማውረድ ፈለገ። ግዴታውን ለመወጣት ሞከረ። ያ ስለታም ብረት፣ ያ ጠንካራ ብረት ወደ ፈጣሪው ሥጋ ተጠጋ። ልክ ብረቱ የሕፃኑን አካል ሊነካ ጥቂት ሚሊሜትሮች ሲቀሩት የማይታመን ነገር ተከሰተ። ተፈጥሮ ለፈጣሪዋ አደረች። ፍጥረት ለጌታው ተንበረከከ። ያ ጠንካራ የብረት ምላጭ ልክ እንደ በጋ ቂቤ፣ ልክ እንደ ሰም መቅለጥ ጀመረ። የገራዡ ዓይኖች በፍርሃት ፈጠጡ። በእጁ ያዘው ብረት ጠንካራነቱን አጣ፣ ቅርጹም ጠፋ። በእሳት አጠገብ እንዳለ ሻማ ተልፈሰፈሰ። ብረቱ በገራዡ ጣቶች መሃል ጠብ ጠብ እያለ እንደ ውሃ ፈሰሰ። ሊቆርጥ የመጣው ብረት አቅም አጥቶ ቀለጠ። በክፍል ውስጥ ታላቅ ድንጋጤ ሆነ። ገራዡ የቀለጠውን ብረት በእጆቹ እያየ ጮኸ። መቆም አቃተው። ጉልበቱ ከዳው።
በያዘው ሕፃን ፊት ተንበረከከ። ይህ ተራ ሕፃን ሳይሆን የብረቱ ፈጣሪ፣ የሕጉም ባለቤት፣ የፍጥረታት ገዢ መሆኑን አወቀ። እጆቹ እየተንቀጠቀጡ ሕፃኑን ወደ እናቱ እቅፍ መለሰ። ጌታ ሆይ አለ ገራጁ ድምፁ እየተቆራረጠ፣ አንተ በእውነት የእግዚአብሔር ልጅ ነህ። ብረት ለአንተ አልታዘዝ አለ። ፍጥረት በፊትህ ቀለጠ። እኔ ኃጢአተኛው እንዴት ልነካህ እችላለሁ? አረጋዊው ዮሴፍና ድንግል ማርያም ይህንን ድንቅ ሲመለከቱ ልባቸው በምስጋና ቀለጠ። ምላጩ እንደ ውሃ በፈሰሰበት በዚያች ቅጽበት ያለ ሰው እጅ ያለ ደም መፍሰስ ሕፃኑ ተገርዞ ተገኘ። ሰማያዊ ግዝረት፣ መለኮታዊ ጥበብ። ይህ ቀን ብረት ያፈረበት፣ ሰው የደነገጠበት፣ ሕግ በፍቅር የተፈጸመበት ቀን ሆነ። ምላጩ ቀለጠ። ነገር ግን ከዚያ የሚበልጥ የፍቅር እሳት በዛ ቤት ውስጥ ተለኮሰ። እስቲ ለአፍታ ያንን በድንጋጤ የፈዘዘ ገራዥና የቀለጠውን ምላጭ እዚያው በክፍል ውስጥ እንተዋቸው። የጊዜን መጋረጃ ገልጠን ወደ ኋላ ብዙ ሺህ ዘመናት ወደ ኋላ እንመለስ። የዚህ ሁሉ መነሻ ወደ ሆነው ወደ አባታችን ወደ አብርሃም ዘመን እንሂድ። ቦታው የመምሬ ዛፍ ጥላ ስር ነው። አብርሃም ዕድሜ ጠግቦ ሳለ የሰማይና የምድር ፈጣሪ እግዚአብሔር ተገለጠለት። በዚያን ዘመን ሰዎች ለጣዖት ይገዙ ነበር። ዓለም በኃጢአት ጨለማ ተውጣ ነበር። እግዚአብሔር ግን ለአብርሃም አንድ ልዩ የማይሻርና በደም የሚጻፍ ቃል ኪዳን ሰጠው። አብርሃም ሆይ አለው እግዚአብሔር፣ በእኔና በአንተ ካንተም በኋላ በሚመጣው ዘርህ መካከል ያለው ቃል ኪዳን ይህ ነው። ወንድ ሁሉ ይገረዝ፣ የሰውነታችሁን ሸለፈት ትገረዛላችሁ። ይህም በእኔና በአንተ መካከል ላለው ቃል ኪዳን ምልክት ይሆናል አለው። ግን ለምን ደም? ለምንስ መገረዝ? ይህ እንዲሁ የተሰጠ ሥርዓት አይደለም። በጥንቱ ዓለም ቃል ኪዳን የሚጸናው በደም ነው። ግዝረት እግዚአብሔር በሕዝቡ ላይ ያኖረው የባለቤትነት ማኅተም ነው። አንድ ንጉሥ ንብረቱ ላይ በሙሉ ማኅተቡን እንደሚያኖር እግዚአብሔርም በአብርሃም ዘር ሥጋ ላይ እነዚህ የኔ ናቸው የሚል የማይጠፋ ምልክት አኖረ። ግዝረት መለያ ነው። የሥጋ ሸለፈት ሲወገድ ሁለት ነገሮች ይከናወናሉ። አንደኛ፣ ሕዝቡ ከጣዖት አምላኪዎችና ከአሕዛብ ተለይቶ የተቀደሰ መሆኑን ያውጃል። ሁለተኛና ይበልጥ ጥልቅ የሆነው ምስጢር የሰው ልጅ በኃጢአት የተሸነፈ መሆኑንና ያንን የኃጢአት ሽንፈት ለማስወገድ ደም መፍሰስና ሕመም እንደሚያስፈልግ ያመሰጥራል። ያ አሮጌው ዘመን ጨካኝ ነበር። ሕጉ ጠንካራ ነበር። ማንም የማይገረዝ ወንድ ከሕዝቡ ተለይቶ ይጠፋ ነበር። ቃል ኪዳኑ በሥጋ ውስጥ ያለ ስለሆነ ማንም ሊያመልጠው አይችልም። እያንዳንዱ እስራኤላዊ ወንድ በሰውነቱ ላይ የእግዚአብሔርን ሕግ ተሸክሞ ይዞራል። ይህም ምልክት አንድ ቀን ይህንን የኃጢአት ሥጋ የሚቆርጥ እውነተኛ ነፃነትን የሚያመጣ መሲህ እንደሚመጣ የሚጠቁም የሩቅ ተስፋ ነበር። ስለዚህ ያ ገራዥ በቤተልሔም የያዘው ምላጭ እንዲሁ ብረት አልነበረም። ከኋላው የአብርሃም፣ የይስሐቅ፣ የያዕቆብና የሙሴ ታሪክ አለ። ከኋላው የሺህ ዘመናት የደም ቃል ኪዳን አለ። ያ ምላጭ የኦሪት ሕግ ምልክት ነው። ቁረጥ፣ ደም አፍስስ፣ ተለይ የሚል የዘመናት ትእዛዝን ያዘለ ነው። ነገር ግን ያ የዘመናት ሕግ፣ ያ የአብርሃም ኪዳን ዛሬ አዲስ ምዕራፍ ላይ ደርሷል። ምክንያቱም ያንን ኪዳን የሰጠው ጌታ አሁን ራሱ በኪዳኑ ስር ሊያልፍ መጥቷል። የሕጉ ባለቤት በሕጉ ፊት ቆሟል። ልዩነቱ ግን ይህ ነው። የአብርሃም ምላጭ ሥጋን ቆረጠ፣ የዚህ ገራዥ ምላጭ ግን በፈጣሪ ፊት ቀለጠ። ለምን ካላችሁኝ፣ ምክንያቱም ኦሪት በክርስቶስ ፊት ጉልበት ስለሌላት የጥንቱ ኪዳን በአዲሱ ኪዳን ሊተካ ይገባዋልና ነው። አሁን የታሪኩን መሠረት ተረዳን። አሁን ተመልሰን ወደዚያች ክፍል እንግባ። ሕግና ጸጋ በተፋጠጡበት፣ ኦሪትና ወንጌል በተገናኙበት ወደዚያች ቅጽበት እንመለስ። እዚህ ላይ ነው የነገሩ ምስጢር የሚገለጠው። እዚህ ላይ ነው የአምላክን ፍቅር ጥልቀት የምንረዳው። እስቲ ለአፍታ ቆም ብለን እናስተውል። በዚያ ቤት ውስጥ የነበረው ሕፃን ማን ነው? እርሱ በሲና ተራራ ላይ ለሙሴ ሕግን የሰጠ፣ በእሳትና በድምፅ ለሕዝቡ የተናገረ ሕግ ሰጪው እግዚአብሔር ነው። ታዲያ ሕግ ሰጪው እንዴት ለሕግ ይገዛል? ንጉሥ እንዴት ለራሱ አዋጅ ይንበረከካል አትሉም? ግዝረት የተሰጠው ለሁለት ዋና ዓላማዎች ነበር። አንደኛው ከኃጢአት ሸለፈት ለመንጻት፣ ሁለተኛው ደግሞ የእግዚአብሔር ሕዝብ መሆንን ለማረጋገጥ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ምን ኃጢአት አለበት? እርሱ ንጽሐ ባሕሪ ነው። ምንስ የእግዚአብሔርነት ማረጋገጫ ያስፈልገዋልን? እሱ ራሱ አምላክ ነው። ነገር ግን ቅዱስ ወንጌል አንድ ቃል ይነግረናል። ጌታችን ሲናገር እንዲህ አለ፣
ሕግና ነቢያትን ልሽር የመጣሁ አይምሰላችሁ ልፈጽም እንጂ። ይህ ምን ማለት ነው? እኛ የሰው ልጆች እግዚአብሔር የሰጠንን ሕግ መፈጸም አቃተን። ከአዳም ጀምሮ እስከ ሙሴ፣ ከሙሴም እስከ ክርስቶስ ልደት ድረስ ሁሉም ሰው ሕግን በመተላለፍ በዕዳ ውስጥ ነበር። ማንም ሰው የእግዚአብሔርን ሕግ በምልአት ፈጽሞ መዳን አልቻለም። የብሉይ ኪዳን ሕግ አድርግ ትላለች፣ ሰው ግን ማድረግ ያቅተዋል። ሕጉ ለባለ ዕዳው ክፈል ብሎ ይጮኻል፣ ሰው ግን የሚከፍለው አጣ። ስለዚህ ባለቤቱ ራሱ መጣ። እኛ መፈጸም ያቃተንን ሕግ እርሱ ስለኛ ሆኖ ፈጸመው። ግዝረት የሕግ ማኅተም ነበርና ያንን ማኅተም ተቀበለ። ለምን ተገረዝክ ብንለው መልሱ እናንተ መፈጸም ስላልቻላችሁ እኔ ስለ እናንተ ሆኜ ፈጸምኩላችሁ የሚል ነው። እስቲ ይህንን ትሕትና ተመልከቱ። የዓለማት ፈጣሪ የክብር ንጉሥ ራሱን ዝቅ አድርጎ እንደ ኃጢአተኛ ሰው ለሕግ ተገዛ። ነፃ ሲያወጣን በጉልበት አልነበረም፣ በመታዘዝ እንጂ። እርሱ ሕግን በመፈጸም የሕግን አፍ ዘጋ፣ የኦሪትን መጽሐፍ ቋጨ። ያ በገራዡ ፊት የነበረው ትዕይንት የምላጩ መቅለጥ አንድ ነገር ይነግረናል። እርሱ ግዝረትን የተቀበለው በግዴታ ሳይሆን በፈቃዱ ነው። መለኮታዊ ኃይሉ ምላጩን ማቅለጥ እየቻለ ሥርዓቱ ይፈጸም ዘንድ ግን የአባቶችን ግዝረት ስጠኝ አለ። ይህ ለእኛ ምንኛ ታላቅ ረፍት ነው። ክርስቶስ ለሕግ ስለታዘዘ እኛን ከሕግ እርግማን ፈታን። በእርሱ ታዛዥነት የእኛ ለመታዘዝ ተደመሰሰ። እርሱ የሕግን ቀንበር በአንገቱ ተሸክሞ ለእኛ ግን የጸጋ አክሊልን ሰጠን። ስለዚህ በዓለ ግዝረት የነጻነታችን አዋጅ የተነበበበት ቀን ነው። ተፈጸመ የሚለው ቃል በመስቀል ላይ ከመሰማቱ በፊት አስቀድሞ በቤተ ግዝረት በተግባር ታየ። ሕግ ሰጪው ከሕግ በታች ሆነ፣ ከሕግ በታች ያሉትን ነፃ ያወጣ ዘንድ። በዚያች ጠባብ ቤት ውስጥ ምላጩ የቀለጠበት ድንጋጤ ገና አልበረደም። ሆኖም ሥርዓቱ መቀጠል አለበት። በአይሁድ ባህል ወንድ ልጅ በተወለደ በ8ኛው ቀን ደሙ በሚፈስበት በግዝረቱ ዕለት አዲስ ስም ይወጣለታል። እስከዚህ ቀን ድረስ ሕፃኑ ስም የለውም። ማንነቱም በይፋ የሚታወጀው ዛሬ ነው። ሁሉም ጆሮዎች ተጠምደዋል። ይህ ድንቅ ሕፃን ስሙ ማን ይባል የሚለው ጥያቄ በአየር ላይ ተንሳፏል። በቤተ ዘመድ፣ በጎረቤት ልማድ ምናልባት የአባቱ ዮሴፍን ወይንም በአያቶቹ ስም ይጠሩት ይሆናል ተብሎ ይጠበቃል። ነገር ግን የዚህ ሕፃን ስም በምድር ሰዎች ጉባኤ የተወሰነ አይደለም። ስሙ በቤተ ዘመድ ምክር የተመረጠ አይደለም። ዓለም ከመፈጠሩ በፊት ከፍጥረት አስቀድሞ የታሰበ፣ ዘመን ሲደርስ በመልአኩ በቅዱስ ገብርኤል አንደበት የተነገረ ሰማያዊ ስም ነው። አረጋዊ ዮሴፍ ድምፁን ከፍ አድርጎ አወጀ። በዚያች ቅጽበት በሰማይና በምድር ያሉ ፍጥረታት ሁሉ ጸጥ አሉ። ስሙ ኢየሱስ ይባላል አለ አረጋዊው። ኢየሱስ። ይህ ስም ተራ የሰው መጠሪያ አይደለም። መልአኩ ለዮሴፍ በሕልም ሲነግረው ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎት ነበር። ኢየሱስ ማለት በዕብራይስጥ አዳኝ ወይም መድኃኒት ማለት ነው። እስቲ አስቡት፣ በዚያች ቅጽበት ይህ ስም በምድር ላይ በይፋ ሲታወጅ በመንፈሳዊው ዓለም ምን አይነት መደነቅ እንደተፈጠረ። ለሺህ ዘመናት የሰውን ልጅ ሲገዛ የነበረው ዲያብሎስ መድኃኒት የሚለውን ስም ሲሰማ እንዴት እንደተርበተበተ። ይህ ስም ቁልፍ ነው፣ የተዘጋውን በር የሚከፍት ውድ ቁልፍ። ይህ ስም ጉልበት ነው። ወደፊት በገሊላ መንደሮች ሲጠራ ሽባዎች የሚተረተሩበት፣ ዕውሮች የሚያዩበት፣ ሙታን የሚነሱበት ስም ዛሬ ተገለጠ። አጋንንት እየጮኹ የሚወጡበት፣ የእግዚአብሔር ልጅ ሆይ ከኛ ጋር ምን አለህ እያሉ የሚርዱበት ያ ስም ዛሬ በቤተ ግዝረቱ ለዓለም ታወጀ። ሐዋርያው ቅዱስ ጳውሎስ ወደፊት ከስም ሁሉ በላይ የሆነ ስም ሰጠው፣ ይኸውም በሰማይና በምድር ከምድርም በታች ያሉት ሁሉ ለኢየሱስ ስም ይንበረከኩ ዘንድ ነው ብሎ የሚመሰክርለት ስም ይህ ነው። በብሉይ ኪዳን ብዙ ስሞች ነበሩ፣ ኤልሻዳይ፣ አዶናይ፣ ያህዌ። ዛሬ ግን እግዚአብሔር ለሰው ልጆች የቀረበ የሰው አንደበት ሊጠራው የሚችል ጣፋጭ ስም ይዞ መጣ፣ ኢየሱስ። ይህ ስም ተስፋ ነው፣ ለታመመው መድኃኒት፣ ለጠፋው መንገድ፣ ለሞተው ሕይወት። በዚያች የጠዋት ፀሐይ የሕፃኑ ስም ሲጠራ የሰው ልጅ ታሪክ መቀየር ጀመረ። ከአሁን በኋላ ሰው ብቻውን አይደለም፣ መድኃኒት አለው። ከአሁን በኋላ ኃጢአት የመጨረሻው ቃል አይሆንም፣ ኢየሱስ የሚል መልስ አለው። እስቲ ተመልሰን ያንን ተአምር በጥልቀት እንመርምረው። የገራዡ ምላጭ ለምን ቀለጠ? ለምንስ ወደ ውሃነት ተቀየረ? ጌታችን እኮ ምላጩን ወደ አፈር ወይም ወደ ጢስ መቀየር ይችል ነበር ብለን እንጠይቅ። ነገር ግን
ወደ ውሃ ተቀየረ። ይህ በዘፈቀደ የሆነ አይደለም፣ እግዚአብሔር በዝምታው ውስጥ እንኳን ስለሚናገር ነው። ያ ቀልጦ የፈሰሰው ውሃ አንድ ትልቅ ዘመን ማብቃቱንና አዲስ ዘመን መጀመሩን የሚያበስር ታላቅ ምልክት ነው። ያ ቀልጦ የፈሰሰው ውሃ የቢላዋው ዘመን አክትሞ የውሃው ዘመን ማለትም የጥምቀት ዘመን መድረሱን የሚሰብክ ትንቢት ነው። በብሉይ ኪዳን ሰው የእግዚአብሔር ልጅ ለመሆን የግድ ደሙ መፍሰስ፣ ሥጋው መቆረጥ፣ በሕመም ውስጥ ማለፍ፣ በአጠቃላይ መገረዝ ነበረበት። መግረጃው ምላጭ የዚያ ዘመን ቃል ኪዳን ምልክት ነበረች። አሁን ግን ሕፃኑ ኢየሱስ ያንን ምላጭ አቅልጦ ወደ ውሃነት ቀየረው። መልእክቱ ግልጽ ነው። ካሁን በኋላ ወደ እኔ የምትመጡት በዚች ቢላ በመገረዝ በመቆረጥ ሳይሆን በመጠመቅ ነው። ካሁን በኋላ ልጅነት የሚገኘው በደም ሳይሆን በውሃና በመንፈስ ነው እያለን ነው። ሐዋርያው ቅዱስ ጳውሎስ ይህንን ምስጢር ለቆላስይስ ሰዎች ሲገልጥ እንዲህ አለ። በእርሱም ደግሞ በሰው እጅ በማይደረግ ግዝረት ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ ይለናል በቆላስይስ ምዕራፍ 2 ቁጥር 11 እስከ 12። ይህ እንዴት ያለ ታላቅ ዜና ነው! ክርስቶስ የመሰረታት ግዝረት የኦሪትን ግዝረት ተካች፣ ወደ ጥምቀትነት አደገች። በኦሪት ግዝረት ከሰውነትህ አንዲት ክፍል ብቻ ትቆረጣለች፣ የቀረው ሰውነትህ ግን እንደነበረ ይቀራል። በአዲስ ኪዳን ጥምቀት ግን መላ ሰውነትህ በውሃ ውስጥ ይገባል። አሮጌው ማንነትህ በሙሉ ከክርስቶስ ጋር ይቀበራል። አዲሱ ማንነትህም ከውሃው ተወልዶ ከክርስቶስ ጋር ይነሳል። ልዩነቱን አስተዋላችሁ? ግዝረት በሰው እጅ የሚደረግ ሥጋን የሚጎዳ ምልክት ብቻ ነበር። ጥምቀት ግን ያለ ሰው እጅ በመንፈስ ቅዱስ የሚደረግ ነፍስን የሚፈውስ የእግዚአብሔር ልጅ የሚያደርግ ኃይል ነው። በዚያች ቀን ምላጩ ሲቀልጥ የአይሁድ ሥርዓት አብሮ ቀለጠ። በዚያች ቀን ምላጩ ውሃ ሲሆን የዮርዳኖስ ወንዝ ጥሪ ተሰማ። ስለዚህ ዛሬ እኛ ክርስቲያኖች በሥጋችን የምንሸከመው ጠባሳ የለንም። እኛ የክርስቶስን ማኅተም የተሸከምነው በግንባራችንና በልባችን ነው። ያ ማኅተም ልጅነት ይባላል። እግዚአብሔር ያንን ጨካኝ ምላጭ ከእጃችን ወስዶ የጥምቀቱን ውሃ ሰጠን። እርሱ ስለኛ በማይመረመር የመለኮታዊ ምስጢሩ ተገረዘ። ሕመሙን እርሱ ወሰደ። ለኛ ግን ክብርን፣ ጸጋንና ልጅነት የምታሰጠዋን ጥምቀትን ሰጠን። ይህ ነው ከቢላዋ ወደ ምላጭ የተደረገው ታላቅ ሽግግር፣ ከአገልጋይነት ወደ ልጅነት፣ ከኦሪት ባርነት ወደ ወንጌል ነጻነት። ታሪኩን ሰምተናል። ምላጩ ስለመቅለጡ፣ ሕፃኑ ስለመናገሩ አድንቀናል። ነገር ግን ይህ በዓል እንዲሁ ታሪክን እያደነቅን የምንውልበት ብቻ ከሆነ ዋናውን መልእክት ሳንረዳ ቀርተናል ማለት ነው። ጥያቄው ይህ ነው። ዛሬ ለኔና ለናንተ ግዝረት ምንድነው የሚለው? አሁን የምንኖረው በአዲስ ኪዳን ነው። የሥጋን ሸለፈት የመቁረጥ ግዴታ የለብንም። ነገር ግን እግዚአብሔር ከኛ የሚፈልገው ከዚያም የሚከብደው ከዚያም የሚጠልቀው ሌላ ግዝረት አለ። እርሱም ከልጅነት ጥምቀታችን በኋላ የሚሆነው የልብ ግዝረት ነው። ነቢዩ ኢሳይያስ ለእግዚአብሔር ተገረዙ የልባችሁንም ሸለፈት አስወግዱ ብሎ እንደተናገረው ልባችንን የሚሸፍን ሸለፈት አለ። ይህ ሸለፈት ምንድነው? የልብ ሸለፈት ማለት በውስጣችን ቋጠሮ የያዝነው ቂም። የልብ ሸለፈት ማለት ወንድምን መጥላት፣ በሰው መቅናት ነው። የልብ ሸለፈት ማለት ትዕቢት፣ ዝሙት፣ ዓለማዊ ምኞት ነው። ያ የምናውቀው የብረት ምላጭ በቤተልሔም በሕፃኑ ፊት ቀለጠ፣ ኃይል አጣ። በእኛ ልብ ውስጥ ያለው የኃጢአት ሸለፈት ግን እንዴት ይወገድ ይሆን? የትኛው ምላጭ ነው ይህንን የጠጠረ የልብ ክፋት ሊቆርጠው የሚችለው? መልሱ አንድ ነው። እርሱም የእግዚአብሔር ቃል ይባላል። ቅዱስ ጳውሎስ እንዳለ የእግዚአብሔር ቃል ሕያው ነውና ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን እስኪለያይ ድረስ ይወጋል እንዳለ። ዛሬ በዓለ ግዝረትን ስናከብር ራሳችንን እንጠይቅ። ልባችን ተገርዟልን? ወይንስ በውጭ ክርስቲያን ተብለን በውስጥ ግን ያልተገረዘ የደነደነ ልብ ይዘን እንዞራለን? ያ በቤተ መቅደስ የቀለጠው ምላጭ በእኛ ላይ አይሰራም። እኛ የሚያስፈልገን የንስሐ ምላጭ ነው። እግዚአብሔር ሆይ ከኔ ላይ ይህንን ክፉ ጠባይ ቁረጥልኝ፣ ይህንን ሱስ አስወግድልኝ ብለን የምንጮህበት ቀን ዛሬ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በስምንተኛው ቀን ወደ ግዝረት የገባው የኦሪትን ሕግ ለመፈጸም ብቻ አይደለም። እኛ በራሳችን ማስወገድ ያቃተንን የኃጢአት ሸለፈት እርሱ በመስቀል ላይ ሆኖ በሚከፍለው ዋጋ እንደሚያስወግድልን ሊነግረን ጭምር ነው። ስለዚህ ወንድሜ እህቴ፣ የዛሬው በዓል የነጻነት ጥሪ ነው። የዛሬው በዓል አሮጌውን ማንነት ቆርጦ የመጣል ቀን ነው። በሥጋ ምላጭ ሳይሆን በመንፈስ ቅዱስ እሳት ልባችንን የምናነጻበት ቀን ነው። እንግዲህ የጉዟችን ማጠቃለያ ላይ ደርሰናል።
በታሪኩ መጀመሪያ ላይ ያየነውን የሚንቀጠቀጥ የገራዥ እጅ፣ ያ የቀለጠው ምላጭና ያ የተፈራው የደም መፍሰስ፣ ይህ ሁሉ አንድ ታላቅ እውነትን ሊነግረን ነበር። እርሱም አምላክ ለሰው ልጆች ያለውን ታላቅ ፍቅር። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚያች ቀን ዛሬ ደሜ አይፈስም ብሎ ሲናገር ደሙን ስለሳሳለት ወይንም ሕመምን ስለፈራ አይደለም። በፍጹም። እንዲያውም ወደዚህ ምድር የመጣው ለመታመምና ለመሞት ነው። ነገር ግን ያንን ክቡር ደም ለአንዲት ትንሽ የኦሪት ሥርዓት ማባከን አልፈለገም። ያንን ደም ያቆየው ለታላቁ ዓላማ ነው። ያንን ደም ያቆየው ለዕለተ ዓርብ ነው። ያንን ደም ያቆየው ለቀራንዮ አደባባይ ነው። ምክንያቱም በቤተ ግዝረት የሚፈሰው ደም የአንድን ሕዝብ የአይሁድን ቃል ኪዳን ብቻ ያጸናል። በመስቀል ላይ የሚፈሰው ደም ግን የአዳምን ዘር ሁሉ ከዲያብሎስ ባርነት ነፃ የሚያወጣ የዓለም ቤዛ ነው። ስለዚህ በዚያች ቀን ምላጩ ቀለጠ፣ ደሙ ተጠበቀ። ለምን? እኔና እናንተን በከበረው ደሙ ቀድሶ የዘላለም ልጆች ያደርገን ዘንድ። ስለዚህ ዛሬ የምናከብረው በዓለ ግዝረት የነጻነታችን በዓል ነው። ከእንግዲህ እኛ በባርነት ቀንበር ሥር አይደለንም። ተገረዝ፣ ደም አፍስስ፣ መሥዋዕት አቅርብ የሚል አስጨናቂ ሕግ አክትሟል። ያንን ሁሉ ጌታችን ፈጽሞታል። ዛሬ እኛ አባታችን ብለን የምንጠራበት የልጅነት መንፈስን ተቀብለናል። ግዝረት ዛሬ የማያጸድቅ የማያስኮንን የንጽሕና ተግባር ብቻ ነው። ይህ ዕለት የእግዚአብሔር ልጅነት ማረጋገጫችን ነው። ይህ ዕለት ስሙ ኢየሱስ ተብሎ የተጠራበት የድል ስማችን የታወጀበት ቀን ነው። ይህ ዕለት ምላጩ ቀልጦ በጥምቀት ውሃ የተተካበት፣ የአዲስ ኪዳን ብርሃን የፈነጠቀበት፣ ግዝረት በጥምቀት የተተካበት ቀን ነው። ወዳጆቼ ከዚህ ታሪክ ይዛችሁ የምትወጡት ቁም ነገር አንድ ነው። የኦሪቱ ምላጭ በጌታ ፊት እንደቀለጠ ሁሉ በእኛም ሕይወት ፊት የተጋረጠ ማንኛውም የክፋት፣ የሕመም፣ የመከራ ምላጭ በኢየሱስ ክርስቶስ ስም ይቅለጥልን። ስሙ መድኃኒት ነውና። በዓሉን ስናከብር በልባችን ደስታ፣ በነፍሳችን ምስጋና ይሁን። የተጠራንበትን ተስፋ እያሰብን በልብ መገረዝ፣ በፍቅርና በቅድስና ሆነን እንድንኖር እግዚአብሔር ይርዳን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ግዝረት በሰላም በጤና በደስታ አደረሳችሁ አደረሰን። መልካም በዓል። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።